ፊልሙ የሚጀምረው ጸጥ ባለ ሰፈር ውስጥ ነው። ወጣት ልጅ አና መኝታ ቤቷ ውስጥ ቼሎን ስትጫወት ነበር። የእንጀራ አባቷ ጨካኝ ሰው የጠርሙስ መጠጥ ይዞ ክፍሏ ገባና አቋረጠ። ቼሎኗን ከእጇ ነጥቆ በጥፊ መቶ በጉልበት ሊደፍራት ቢሞክርም በዚያን ጊዜ ግን አና በሁለቱም እግሯ ገፋችውና ተቃወመችው። ተንገዳገደና የአንገቱን የአበባ ማስቀመጫ መቶ ደም መፍሰስ ጀመረ። በስተመጨረሻም ወድቆ ሞተና ተደንግጣ ተመለከተች። ከጥቂት ደቂቃዎች በኋላ ፖሊስ መጣና በቁጥጥር ስር አዋለ። ፖሊስ ጣቢያ ውስጥ መረጃ ተመዘገበ። ብዙም ሳይቆይ ለፍርድ ቀረበች። ንጹህ መሆኗን ብትናገርም ዳኛዋ ከ4 እስከ 9 ዓመት የማይቆይ ፍርድ ወሰነች። ወደ ወጣት ማረሚያ ተቋም ተላከች። ከዛም ከሌሎች ወጣት ጥፋተኞች ጋር በአውቶቡስ ተሳፍራ ወደ ተቋሙ አመራች። እዛም የደረሱትን አዲስ እስረኞች በማየታቸው ደስተኛ የሆኑት ነባር እስረኞች በደስታ ተቀበሏቸው። እንደደረሱም ጠባቂዎቹ ወደ ተቋሙ ዩኒፎርም እንዲቀይሩ አዘዟቸው። ይህም እዚህ የቆይታቸው የመጀመሪያ ነበር። ብዙም ሳይቆዩ አዳዲስ እስረኞቹ አንድ ክፍል ተሰበሰቡ። የዋርዱን ፍራንክ ራሱን ያስተዋወቀና ተቋሙ ህጎቹን አስረዳ። አናም ወደ ክፍሏ ተወሰደች። እዚያም ለ5 ዓመታት ማረሚያ ቤት ከቆየችው ጂኒ ጋር ተገናኘ። ጂኒ ጸጥተኛና የተረጋጋች የክፍል ጓደኛ። ያቺ ሌሊት መብራት ከጠፋ በኋላ አና በፍጥነት ሆኖም ጂኒ ነቅታ ስትመለከታት ጂኒም ራሷ ለማረፍ ስትሞክር የነበረች ይመስላል። እናም ከእንቅልፏ ስትነቃ ድምፅ ስታስተውል ጃኒ በፍጥነት ተኛች። አናን እረፍቷን ቀጠለች። በማግስቱ እስረኛም ለመዝናናት ወደ ውጭ እናም ከሌሎች ጋር መቀላቀል ስላልፈለገች ለብቻዋ ራቅ ብላ ቆየች። ሆኖም ኮዲ የተባለች እስረኛ ቀረበቻትና ልታቀርባ ሞከረች። በማረሚያ ቤቱ አስቸጋሪ ሁኔታ ውስጥ ጥበቃ ለማግኘት ቡድን መቀላቀል እንደሚያስፈልጋት ነገረቻት። አናም ብቻዋን መሆን እንደምትፈልግ በመግለጽ የኮዲን ጥያቄ ውድቅ አደረገች። በኋላ በምሳ ሰዓት ኮዲና ቡድኗ አናን ዳግመኛ ቀረቧት። ሌላ እስረኛ ክፉ ሀሳብ እንዳላት አስጠነቀቋት። አናም እንደገና የኮዲ ማስጠንቀቂያ ችላ ብላ ሄደች። ሆኖም ኮዲ ኋላ ገፋቻትና ምግቧን መሬት ላይ እንድትጥል አደረገቻት። ቡድኑም ሳቀባት። በዛም ምሽት አና ወደ ውስጥ ታጸዳ ኮዲ ጓደኞቿ ጨለማ ክፍል ውስጥ አናን ባለማክበር ከሰሷትና ደበደቧት። የቡድኑ መሪ የሆነችው ኮዲ አናን አስፈራርታ ጥቃቱን ሪፖርት ካደረገች መዘዙ የከፋ እንደሚሆን ነገረቻት። ከመውጣቷ በፊት ኮዲ አናን በመሳም የበለጠ አዋረደች። በዚህም ገጠመኝ ተደናግጣና ተጎድታ የነበረችው አና ጉዳትና ሕክምና ክፍል ውስጥ ተደረገላት። ነገር ግን መዘዙን በመፍራት ማንነታቸውን አልገለጸች። ተረኛዋ ነርስ ስለ ችግሯ ከዋርደን ፍራንክ እንድትነጋገር ሀሳብ አቀረበ። አና ምክሩን ተቀብላ ጥበቃ ለማግኘት ተስፋ በማድረግ ወደ ፍራንክ ቢሮ ሄደች። ሆኖም ፍራንክ ስልጣኑ በመጠቀም ሁኔታውን ተጠቅሞ ሊደፍራት ሞከረ። እየተፈጸመ ባለው ነገር የተጨነቀችውና ምቾት ያልተሰማት አና ጥያቄውን ውድቅ አድርጋ እያለቀሰች ወደ ክፍሏ ተመለሰች። ጂኒ ሁኔታውን ተመለከተችና ፍራንክ ነክቷት እንደሆነ ጠየቀቻት። ይህ ደግሞ የተናደደችው አና እስር ቤት ውስጥ ያሉትን ሁሉ ጠማሞች እንድትላቸው አደረገ። ሆኖም ጂኒ ልታጽናናት ሞከረች። ተቋሙ ውስጥ ያለውን ሁሉ አስረዳቻት። በስተመጨረሻም ቦታውን አመሰገነችና ሁለቱም ግን ግንኙነት ፈጠሩ። በማግስቱ ውጪ በመዝናናት ላይ ሲያሉ አና ስትከታተላት የነበረችው አንድ የጥቁር እስረኛ ልታስፈራራት በማሰብ ኳስ ራሷ ላይ ወረወረችባት። ልጅቷን ብትሄድም አና ግን በቁጣ ተሞልታለች። ወደ ኮዲ ቡድንም በፍጥነት ሄደች። ቡድንም እንድትቀላቀል ጠየቀች። አንድም የቡድኑ አባል ጣልቃ ገባና ግጭት ተፈጠረ። ግጭቱም ጠባቂዎች ቢያቆሙትም አና ራሷን ለመከላከል ያላት ቁርጠኝነት አሳይቷል። በኋላም ኮዲ ለአና እድል ለመስጠት ወሰናለች። አክብሮት ወይም ጥበቃ ከፈለገች ቡድናቸውን ለመቀላቀል የሚፈልጉትን መፈጸም እንዳለባት ነገረች። ስለዚህም ኮዲ አናን ወደ ተለየ ክፍል ጋበዘቻት። መጠጥም አቀረበችላት። ቡድኑም ለመቀላቀል ቀደም ሲል ሊያስፈራራ ከሞከረችው ጥቁር ልጅ ጋር መዋጋት ወይም መፋለም እንዳለባት ቡድኑ መፋለማቸው እንደሚፈልግ ነገረች። አናም በሀሳቡ ተስማማች። ወደ ልጅቷም ሄደችና መታቻት። ይህም ወደ ሌላ ከባድ ፊልም ያመራል። ጠባቂዎችም ስርዓት እስኪያስፈጽሙ ድረስ ሁከቱ ቀጠለ። ለቅጣትም አና ልብሷን ተገፋ ብቸኝነት ክፍል ውስጥ ለ47 ሰዓት ተቀመጠች። ቅጣቱም ሲያልቅ አና ወደ ዋርደን ፍራንክ ቢሮ ተጠራች። ፍራንክን በማየቱ ደስ እንዳለው ገልጾ በየእንቅስቃሴው ላይ ስልጠናና ክትትል እንዳለው አስታወሰ። ትዕዛዙም ካልተቀበለች ቅጣቱ እየጨመረ እንደሚሄድ አስጠነቀቃት። በስተመጨረሻም ፍራንክ እንድትስማማ አስገደደ። አና በፍርሃት ስትዋጥ ፍራንክም ራሱን ለማርካት ተጠቀመባት። በመጨረሻም አና በመጸየፍ ተሞላች። ገላዋንም በመታጠብ በማስመደስ ሀፍረቷን ለማጠብ ሞከረች። በማግስቱ አና በትንሽ ክፍል ውስጥ ከኮዲ ቡድን ጋር ተቀላቀለች። አንድ አባልም የቡድኑ አባል መሆኗን ለማሳየት ክንዷ ላይ ንቅሳት አደረገ። ሌሎቹም ከወጡ በኋላ ኮዲና አና ወደሚያስጠላ ሞመንት ውስጥ እንድትገባ አስገደደች። ኮዲም እንደ ቡድን አባላቷ እንደምትጠብቃት ቃል ገባች። ሆኖም አንድ የቡድን አባል ልትደርስባቸው ስትል ኮዲ ልጅቷን በፍጥነት አባረረ። ከጥቂት ጊዜ በኋላ ጠባቂ መጥቶ አናን ወደ ክፍሏ መለሰ። በማግስቱ ጠዋት አና እናቷን ለማየት
ሆኖም ከእናቷ የማበረታቻ ቃል ከመስማት ይልቅ ጮኸችበት። እናቷም የእንጀራ አባቷ ሁን ብላ እንደገደለችው ከሰሰች። አናም ልታስረዳ የሞከረችውን አልተሰማም። እናቷ ተናዳና ተቆጣ መታቻት። ጠባቂውም ሁኔታዋን ለማረጋጋት ጣልቃ ከገባ በኋላ የእናቷ ቁጣ እየጨመረ አና እስር ቤት ለዘላለም እንድትኖርና ለዘላለም እንድትኖር እንደምትመኝላት ነገረች። ከገጠመኙም በኋላ አናና ኮዲ ከቡድኖቿ ጋር ተገኙ። ሆኖም ቀደም ሲል የነበራቸው ጥቁር ልጅ ቢላዋ ይዛ አናን ትከታተላት ጀመር። ይህም በማየቷ እንደገና ተፈታ። ልጅቷና ሌሎቹን በመቀላቀል ወደ ብጥብጥ ተለወጡ። ብዙም ሳይቆዩ ጠባቂዎች ግጭቱን ለማቆም ጣልቃ ገቡ። ግን አና እንደገና ወደ ፍራንክ ብሎ ተላለ። በትክክል የካሜራውን ክስተት የተመለከተው ፍራንክ አናን ግጭቱን አስነስተሻል በማለት ከሰሰ። ከዚያም እጽ የተሞላበት እንድትጠቀም በማድረግ አና ግራ እንድትጋባ አደረገ። ፍራንክም እንደገና ተጠቀመ። በተለይ አሁን በእጽ ተይዛ ስለምትገኝ ወደ ክፍሏ ስትመለስ የአና ባህሪ በከፍተኛ ሁኔታ ላይም ተነሳችና በመጨረሻ በቁጣት መጣች። ይህም ጠባቂ ለፍራንክ ሪፖርት እንዲያደርግ አደረገ። እሱም እንደገና ሁኔታውን ተጠቀመ። ችግር መፍጠሯን አላቆምሽም ብሎ ገሰጸ። አናም በፍርሃት ተስፋ ቆርጣ ከዚህ በላይ ከመጎዳት ይልቅ ወደ ቤቷ እንድትላክ ለመነ። እሱ ግን ፈቃዱ ካልፈጸመችለት ወደ ባሰ ተቋም እንደሚያስተላልፋት አስፈራራ። አናም ዕጣ ፈንታዋን ተቀብላ ወደ ክፍሏ ተመለሰች። ቀደም ሲል በወሰደችው ሱስ መያዝ ስትጀምር አና ኮዲ ልትጎበኛት ተጨማሪ ልትጠይቃት፣ ኮዲ ግን እምቢ አለቻት። ክርክር ተነሳ። በመጨረሻም ኮዲ እንድትሄድ አስገደደቻት። ተስፋ የቆረጠችውም አና ከጂኒ ጋር ለመገናኘት ሞከረች። ነገር ግን ጂኒ ራሷን አለ አና ከአሰቃቂ ሁኔታ ለመውጣት ፈጽማ ፈልጋለች። ራሷን ነፃ ለማግኘት ለሁለት ሱሰኛ ልጃገረዶች ገንዘብ ሰጠች። እነሱ መጀመሪያ ላይ ቢቸገሩ በመጨረሻ ፈቀዱላትና አናም ህመሟን ለማርገብ እሱን መጠቀም ቀጠለች። ይህ እንዲህ እንዳለ ኮዲ አና እጽ እንደምትወስድ አወቀችበት። ስጋቷንም እየገለጸች በክፍሉ ውስጥ ገጠመቻት። አናም ግን ማንኛውንም ነገር መስማት አልፈለገም። አሁን እሷ ነፃ እንደሆነች ለኮዲ ነገረች። ይህ እንደገና ክርክር እንዲፈጠር አደረገ። አናም ተናዳ ኮዲ ላይ ስትተፋባት ኮዲን በመጨረሻ ከቡድኑ አባረረ። አሁን ኮዲ ጥበቃ የሌላት አና ቀላል ኢላማ ሆነ። አንዲት ጥቁር ልጅና ቡድኗ መጸዳጃ ቤቱ አርብተው በከፍተኛ ሁኔታ ደበደቧት። እያለቀሰችም ብቻዋን ተዋት። እንደገና በሕክምና ክፍል ውስጥ ሕክምና ከተደረገላት በኋላ አና ወደ ሱስና ከሌሎች እስረኞች ጋር እጽ ደጋግማ መጠቀም ቀጠለች። ሱስም እየከፋ ሄደ። ማባሳትም ጀመረ። ጆሮዋ የተዛቡ ሱሶችን ማየት ጀመረ። በስተመጨረሻም ሞት የሚል ቃል እንደዋ ላይ ተነሳ። በመጨረሻም አናን በክፍሏ ውስጥ ስታስመልስ ታመመ። ይህንም የእጽ አማካሪ እርዳታ እንድትፈልግ ሀሳብ አቀረበችላት። ነገር ግን አና በፊት ሀሳቡን ውድቅ አደረገ። ጂኒም እንደገና አስገባች። ሱሷ እየባሰ በሄደ ቁጥር አና መጸዳጃ ቤት ውስጥ ያጠቃቻት ልጅ ገጠመች። ግጭቱን በፍጥነት ከቁጥጥር ውጭ ሆነና ጠባቂዎች ተገኙ። በመጨረሻም ብሉይ ኃይሎች ጣልቃ ገብተው በትኗ አስገቡ። አናም እንደገና ብቸኝና ክፍል ውስጥ ተቀመጠች። ከብቸኝነት ክፍል ስትለቀቅ ኮዲ አና ልትጎበኝ መጣች። ጃኒም በፊቷ ላይ ይህንን ስትመለከት አና ኮዲ እንደተመለከተና ወይም ጓደኛሞች ወይም ጠላቶች እንደሆኑ በጥብቅ በመግለጽ ብቻዋን እንድትተዋ ነገር። ኮዲም ከሄደች በኋላ ያቺ ሌሊት ጃኒ አና ጋር ቁጭና አጥናናቸው። በማግስቱ ጂኒ አና እጽ ከመጠቀም ልታስቆማት ነው። ነገር ግን አና መስማት አልፈለገችም። ከልጃገረዶቹም ጋር ለመቀላቀል ሄደች። አና እጹን ልትጠቀም ስትል ኮዲ ደረሰችባት። እንድታቆም ለመነች። ይህን ደግሞ አና የበለጠ በብስጭትም ጮኸች። ሁከት ተፈጠረ። ክርክሩም እንደገና ተባባሰ። ልዩ ኃይሎች ጣልቃ እንዲገቡ ተጠሩ። ፍራንክ ሲደርስ አና በሰበረች ጠርሙስ ራሷን ለመጉዳት ስትዝት ሁኔታዋን ለማረጋጋት ልትጠቃ አልፈለገችም። ጠባቂውን ከእርሷ ለመንጠቅ ሲሞክር ፍራንክ ፊቱ ላይ ተዋል። ብዙም ሳይቆይ አና ተሸንፋ እንደገና ልብሷ ተገፎ ወደ ብቸኝነት። በዚህ ጊዜ ረዘም ያለ ጊዜ በጨለማ ውስጥ አሳለፈች። ብዙም ሳይቆይ ተስፋ ቆረጠች። አና በመጨረሻም በተስፋ መቁረጥ ስሜት የምግብ ፊሯን ሰበረች እና በቁርጥራጩ ራሷን ቆረጠች። ብዙም ሳይቆዩ ጠባቂዎች ደም እየፈሰሳት አገኘው። የሕክምና እርዳታ ጠራ። አና ከእንቅልፏ ስትነቃ በሳይካትሪክ ክፍል ውስጥ ያሉ ዶክተሮች አንዷ በሆነች በዶክተር ሃን እንክብካቤ ውስጥ ራሷን አገኘች። አና ልትረዳት እንደመጣች ነገረቻት። አናም ህይወቷን ለመውሰድ እንዳሰበች፣ ነገር ግን ያንን ያደረገችው ብቸኝነትና የሚሰማት ህመም ለማምለጥ እንደምትፈልግ ብቻ ነው የገለጸችው። ከዚያም በኋላ ወደ አጠቃላይ ሕክምና ክፍል ተላከች። እዚያም ነርሷ እሷን ለማጽናናት ጥረት አደረገች። የተሻለ ስሜት ሲሰማት አና ከእናቷ ጋር ለመነጋገር ጠየቀች። ለእሷ አስገራሚ የሆነው መልእክት እናቷ ስለ ቀድሞ ድርጊቷ ይቅርታ ጠየቀች። አናም ከፖሊስ ስኮላርሺፕ እንድታገኝ እንደምትረዳት ቃል ገባች። አናም እናቷ ቤት ማጣቷን ስታውቅ ያለፉት ስህተቶቿን እንደተገነዘበች አናም የተስፋ ብርሃን ማግኘት ፍራንክ እንደገና ወደ ቢሮ ወደ ክፍሏ ለመመለስ በቂ ጤንነት እንዳላት አጥብቆ ተናገረ። ስጋቶቹን ችላ ወደ ክፍሏ ስትመለስ አና የመቀየር ፍላጎት ተስማምታና በቡድኑ ንቅሳት እንደወር ያስወገደች። ጂኒ የአናን ጭንቀት አይታ ተደገፈው ነበር።
በምሳ ሰዓት ኮዲና ቡድኗ አናን አሾፉባት፣ ብቸኝነቷን ሳቁባት። በዚያም ምሽት ጠባቂ አና ፍራንክ ቼሊዋን ይዞ ወደሚጠብቃት ትንሽ ክፍል ወሰዳት። በእስር ቤቱ ባለስልጣናት በተዘጋጁ የችሎታ ማሳያ ላይ ቼሊዋን የመጫወት እድል ሰጣት። መጀመሪያ ላይ ባትፈልግም አና በመጨረሻ ተስማማች። አናም ቼሊዋን ስትጫወት በድምፆቹም ተመስጣ ለአጭር ጊዜ ምቾት ተሰማት። ሆኖም በማግስቱ ሁኔታውን እንደገና ወደ መጥፎ ጎን ተለወጠና አና ሞተሻል የሚል ማስታወሻዋን ከመረዳቷ በፊት ኮዲና ቡድኗን አድብተው ያዟትና ንቅሳቱ በመወገዱ ያላቸውን ቁጣ ገለጹ። ከዛም ኮዲ የአናን ፊት በቢላዋ ወጋቻት። ቡድኑም እንዲደበድባት አዘዘች። አናም ለሕክምና ወደ ሕክምና ክፍል ተወሰደች። እዚያም ፍራንክ ሊጠይቃት መጣ። ኮዲን ለመቅጣት ቃል ቢገባም ነርሷ የፍራንክ ንግግሮች ተገቢ እየሆኑ እንዳልሆነ በብዙ ሳቆች ተረዳች። ነገር ግን ራሷን ተቆጣጠረች። ፍራንክ ከሄደ በኋላ ነርሷ ፍራንክ ስህተት ሪፖርትን እንድታደርግ እንደምትረዳት ለአና ነገረቻት። ሆኖም ፍራንክ በክትትል ካሜራዎች ንግግራቸውን እየሰለለ ነበር። ነርሷም እንድትጠፋ ተኛ። አናም ስለዚህ ነገር ስትናገር ከፍተኛ ሀዘን ተሰማት። ማልቀስ ጀመረች። እንደገና ወደ ፍራንክ ቢሮ ተጠራች። እርሷም የነርሷ ሞት ተጠያቂ ኮዲ እንደሆነች ነገራት። ከዛም ፍራንክ አናን አስጠነቀቃት። ከኮዲ ጋር ስለሚገጥማት አደጋ በአክብሮት ገለጸላት። የችሎታ ማሳያውን አስታወሰ። በዝግጅቱ ላይ አና ቼሊዋንን በሚያምር ሁኔታ ተጫወተች። በስተመጨረሻም የተመልካቾች ጭብጨባ አገኘ። ከዚያም በኋላ ፍራንክ አድናቆት ለመግለጽ በሚቀጥለው ወር የይቅርታ ችሎት እንደሚያዘጋጅላት ነገር። አና ብትደነቅም ፍራንክ የነፃነት ቃል ኪዳን ተጠቅሞ በነፃ ፍቃድ ራሷን እንድትሰጠው ጠየቃት። በመድረክም ላይ ፍላጎቱን አሟል። ወደ ክፍሏም ስትመለስ አና ለጂኒ ስለ ይቅርታ ችሎታ ተናገረች። ጂኒ ግን ፍራንክን የሰዎችን ተስፋ ማጥፋት እንደሚወድ በመግለጽ ጥንቃቄ እንድታደርግ እንዳታምነው አስጠነቀቀቻት። ፍራንክም ቃሉን እንዲጠብቅ የወሰነችው አና ፍራንክን ለመጣል እገዛ ለማግኘት ኮዲን ቀረበቻት። ኮዲም ተስማማች። የፍራንክን ስህተቶች በድብቅ እንድትቀርጽ ካሜራ ሰጠቻት። በይቅርታ ችሎታ ቀን አና ወላቸው ለፍራንክ አናን የመቅረጽ ነገር ታያቅ የመጨረሻውን ጥያቄ ጠየቀ። ከዚያም በኋላ አና ወደ አንድ ቢሮ ተጠራች። ከዚያም ስልጣን ካላቸው ሰዎች ጋር ተገናኘ። እነሱም ስለ ባህሪዋ ለይቅርታ ዝግጁ ጠየቋት። አና ሙሉ በሙሉ እንደታደሰች እና ለይቅርታ ዝግጁ እንደሆነች ነግራቸው ፍራንክ አልተስማማም። ይህንን ባህሪ የጠበቀችው አና የፍራንክን አሰቃቂ ድርጊቶች የሚያጋልጥ ቪዲዮ ማስረጃ ባለስልጣኑ በግንኙነቱ ደንግጠው ፈጣን እርምጃ ወሰዱ። ፍራንክም ታሰረ። ከተወሰደ በኋላ አና በመጨረሻ ይቅርታ ተደረገላት። ባለስልጣኖቹም ስለደረሰባት ችግር ይቅርታ ጠየቋትና እንድትለቀቅ አደረጉ። ከመሄዷ በፊት ጂኒ ተሰናበተቻት። ልቧ የመጨረሻ ደህና ሁን ተላወቀ። ከዛ ስትወጣ ኮዲን አልፋ አመሰገነች። ከዚያም በጠባቂ ታጅባ ወደ ውጭ ወጣች። ከዚያም አና በእናቷ ተቀበለች፣ በእቅፏ ውስጥ ገባች። በመዝጊያም ትዕይንት ላይ አና ቼሊዋን ስትጫወት ታየች። ብዙም ተመልካቾች በሙዚቃው ሲደነቁ፣ እናቷም ተቀምጣ በልጇ ጽናት በጨለማ ላይ ባገኘችው ድል ስሜቷ ተነክቶ ስታለቅስ ያሳያል። እና እናንተም ለዚህ ቻናል አዲስ ከሆናችሁ እና እንደዚህ አይነት አጫጭር ሙቪዎችን መከታተል የምትፈልጉ ከሆነ ይህን ቤተሰብ ሰብስክራይብ እና ላይክ በማድረግ ተቀላቀሉ። እንወዳችኋለን።